ራናት ሴት ሚስት አማናናት አማናዋን ትውጣ። ቤተሰብ አምኖ ነው የሰጠህ። ልጃችንን ትንከባከባለህ ብሎ ነው የሰጠህ። ተንከባከብ። ሐቋን ተወጣ። ከምትበላው ልታበላት፣ ከምትጠጣው ልታጠጣት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐቋ ነዋ። ስታኮርፋትም ከቤት ውጪ ሌላ ቦታ እንዳታኮርፋት። አስቀያሚ ስድብ ላሰድባት እንጂ እኔ ነብዩ ሰለላሁ ዐለይሂ ወሰለም ምክር ያድርልኝ። ስታኮርፋትም ከቤት ውጪ ላታኮርፋት። ገባ? ከቤት ውጪ የምታኮርፋት ከሆነ ኩርፊያን ጥልህን ሌሎቹ ካወቁብህ ያንተና የሷን ክፍተት ቢፈቱ ሰዎች ካሉ ይጠቀሙበታል። ኩርፊያ ውጪስ ሰላም ነው ያለው። ማንም ሊያውቅብህ አይገባም። ለምን? ብዙ ሸይጣን ስላለ፣ የሸይጣን ሰራዊቶች ብዙ ስላሉ። ሸይጣን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰራዊቶች አሉት አሉ። ስራ ይልካቸውና ስራቸውን ሰርተው ሪፖርት ሊያደርጉ ይመጣሉ። ምን አረክ ሲለው አንደኛውን ዝሙት አሰራሁት ይላል። አንተስ ኸምር አስጠጣሁት፣ አንተስ እንዲሰርቅ አረኩት፣ አንተስ እኔ ሁለት ወዳጆች ባልና ሚስት ሊሆኑ ይችላሉ፣ ወንድማማቾች ሊሆኑ ይችላሉ፣ አጣልቼ አጋጭቼ መጣሁ ሲል ጎበዝ ስራ የሰራው አንተ ነህ ይለዋል። ሸይጣንን ትልቁ የሚያስደስተው ስራ ምንድነው? ባልና ሚስትን ማፋታት።